ሰላም ጤና ይስጥልኝ እንደምን አላችሁ? የውድ የቻናላችን ቤተሰቦች ዲቪ 27 ከተወሰኑ ቀናት በኋላ የሚጀምር ይሆናል። ማለትም ከአንድ ቀን ከሁለት ቀን በኋላ። በእርግጥ ያው ኦፊሻል ፔጃቸው ምንም የሚያወጣው መረጃ የለም። ነገር ግን ኦክቶበር መጀመሪያ ላይ እንደሚጀምር ነበር የሚታወቀው። በዚህኛው ግን እንደተራዘመና አንዳንድ ዳታዎች እየተሰበሰቡ እንደሆነና ወደ ኦክቶበር 16 አካባቢ ላይ እንደሚጀመር ነው መረጃዎች እየወጡ ያሉት። ነገር ግን ያው በእርግጥ የታወቀና በዚህ ቀን ይጀምራል ማለት አይቻልም። የራሳቸው ኢንስትራክሽን ሲወጣ የምናሳውቃቸው ይሆናል። በመቀጠል ምንድነው የወጡትን አንዳንድ ህጎች አቀርብላችኋለሁ ማለት ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ወይም ለዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 አገልግሎት ክፍያ እንደሚጠይቅ አስታውቋል። ይህ የማይመለስ ክፍያ ነው። ከዲቪ 27 ጀምሮ ተግባራዊ የሚሆን ሲሆን መስሪያ ቤቱ ይህን ለውጥ ያመጣው የሎተሪውን የማስተዳደር ወጪ ፍትሐዊ በሆነ መንገድ ለማከፋፈል ታስቦ እንደሆነ አስረድቷል። ቀደም ሲል $330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳኩ አመልካቾች ምንም ሳይከፍሉ ይቆዩ ነበር። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ ዓመታዊ ተመዝጋቢዎች እያንዳንዳቸው $1 መክፈል ወጪውን በ55 ሺህ አሸናፊዎች ላይ ከመውደቅ ይልቅ በኩል እንዲሰራጭ ያግዛል ተብሏል። ክፍያው የሚሰበሰበው የስርዓት ማሻሻዮችን ለመደጎም፣ የሳይበር ደህንነት ለማሳደግ፣ የሐሰተኛና በብዛት የሚቀርቡ የተጭበረበሩ ማመልከቻዎችን ለመቀነስ ያለመ ነው ተብሏል። የምዝገባው ጊዜ እንደተለመደው በተያያዘው በጥቅምት ወር የሚጀምር ሲሆን ክፍያው የሚፈጸመው በኦፊሴላዊ ድረገጽ አማካኝነት በኤሌክትሮኒክ ካርዶች ብቻ መሆኑን የውጭ ጉዳይ መስሪያ ቤታቸው አስታውቋል። ሁሉም አመልካች $1 የመክፈል ግዴታ ይኖርበታል ማለት ነው። አፕላይ ለማድረግ እያንዳንዱ አፕላይ የሚያደርግ በቪዛ ካርድ ኦር ማስተር ካርድ ይቻላል ነው የተባለው። ተጨማሪ መረጃዎችን ተከታትለን እንግዲህ ዲቪ ሲጀመር የምናሳውቃችሁ ይሆናል። ለተጨማሪ ኢንፎርሜሽን ኮንታክት ካደረጉን ትችላላችሁ።